ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም ፍቅር ጤና እየተመኘው ቪዲዮውን በላይክ ጀምሩት ሰብስክራይብ ኮሜንት አትርሱ ቤተሰቦች አመሰግናለሁ ብዙ ሰዎች መካሪ ነህ ይሉኛል ያው ስመክር ህይወቴ ስለተቃና ሁሉም ነገር ስላስተካከልኩኝ ሳይሆን ካስተካከልኳት ከድሮ ማንነቴ ተነስቼ ነው ያረምኳትን ነገር መመክረው እናም ያንተ ምክሮች ደግሞ በንግግር ብቻ ሳይሆን በመዝሙሩም በጣም ብዙ ሰዎች አክመሃል መንፈሳቸው እና በጣም ትልቅ መካሪ ነህ ልልህ ፈልጋለሁ በኔ መነጽር በብዙ ኢትዮጵያውያን መነጽርም እና አንዲት ጥያቄ ደግሞ በህይወትህ በጣም ከባድ የምትላት ቀን መቼ ነች ስለዛች ቀን ብትነግረን በጣም ደስ ይለኛል እውነት ነው ማለዋሽህ አሁን ወዳለሁበት ገብረያንስ ወደ መዝሙር ዓለም ለመሻገር የሄድኩባቸው ሁኔታዎች አሉ አሁን እኔ ወደ ኋላ ተመልሼ አማርኛ ያፍታታው አልነግርህም ታውቀዋለህ ከ12ኛ ክፍል ሲኤልሲ ውጤት በኋላ የነበረው ህይወት በጣም ከባድ ነበር እኛ የመንግስት ተማሪዎች ነን እንደምታውቀው የነበር ነው ሶሪ እና በዛን ጊዜ እኛ መንግስት ጋር ስለምንኖር ስንኖርም ስንበላም ስንጠጣም ከመንግስት ተመድቦ የሚመጣው ባጀት ነው የምንኖረው ከዛ በኋላ ያ ነገር ሲቆም ግራቀም ጨለማ ይሆንብሃልና እኔ ዛን ጊዜ ዋጋ ለመክፈል የሄድኩባቸው መንገዶች ነበሩ በተለይ ግን ወደ መንፈሳዊ መዝሙር ለመስራት አልጋ ባልጋ ነበር ይመስለኝ ቤተ እግዚአብሔር ጋር ስገባ ሁሉ ነገር ክፍት ነበር ይመስለኝ እና ጥቂት የዛን ጊዜ ያየዋቸው ፈተናዎች አልደብቅህም አሁን የማየውን ገብረያንስ አሁን ያለውን ገብረያንስ ይመጣል ብዬ አላሰብኩባቸው ቀናት ነበሩ ይሄ በጣም ማረሳው ቀን ነው እሱ ቀን 2002 ላይ በተለይ ይሄ ያ አመት ለኔ በጣም ከባድ አመት ነበር ምናልባትም ተስፋ ቆርጬም ወደ ለምንድነው ወደ ሌላ መንገድ ራሴን ማላየው ብዬ ያሰብኩባቸው ቀናት ነበሩ እግዚአብሔር ግን ባንድ በሌላም በኩል መጥቶ አሁን የምናየውን ገብረያንስ ሊቀርጽ ያችን አመት ተጠቀመብኝ አሁን ዛሬ የምንታየውን ሰው ታያለህ ስለዚህ ያ ቀን እኔ ከኢሲኤልሲ ውጤት በኋላ ያለው ገብረያንስን አሁን የምናየውን ለማግኘት የተከፈለው ዋጋ ለኔ የመጨረሻ ተስፋ የቆረጥኩበትን ቀን ነው ሰዎችም ተስፋ አድርጌ ነበር ማልደብቅ አሁን ከለከለ ያለህምና ወደ መዝሙርም ሲሻገር ወደዚህ ወደ ቤተ እግዚአብሔር ስመጣም ያግዙኛል ያልኳቸው ሰዎች የነበሩ ሰዎች ነበሩ የዛን ጊዜ ግን የነበራቸው ሪስፖንድ መጠብቀው ያክል ስላልነበረ እኔ ከዛ በላይ ተስፋ ቆርጬበት ጊዜ አልነበረ ግን እንኳን ደግሞ ያንን ቀን ማየት ይጠቅመኛል ከዛ እግዚአብሔር በሌላ በኩል መቶ ደግሞ ሰው አስነሳ እና አሁን የምናየውን ገብረያንስ ቀስ በቀስ ለማየት ደርሰናልና ያቺ አመት ያቺ 2002 አመት በተለይ በጣም ከባድ ዘመን ነበር ዋው 15 አመት ያልኩ ነው በጣም ብዙ ነገር አልፋል ከዚህ ሁሉ ጥንካሬ በስተጀርባ ትልቅ ፈተና አለ እሱን ፈተና ስላለፍክ ነው እዚህ ደረስከው ዋው ነፃነት የአዶናይ ልጅ የመጀመሪያ ጊዜ ዘፈንኩት ለማስተራብነት ነው የመጀመሪያ ጊዜ እኔ ነፃነት ዘፈን የዘፈነችው ስለናት ለማስተራብነት ነው የዘፈነችው ለማስተራብነት ነው ትክክል ድምጽ ያለሽ ሲላትም ያመነችው በማስተራብነት ነው የመጀመሪያ ቀን እውነትሽ ነው ተክለ ሃይማኖት በጣም ደስ ይላል እንጂ ገና አንደኛ ክፍል ሁለተኛ ክፍል ያለሽ ምናምን እንደዚህ ማንጎራጎር ነገር የለም አላቅም ነበር ይገርማል ከዛ ከተወሰነ ጊዜ በኋላ አዶናይ ያገኘሽ ይመስለኛል አዶናይ ያገኘሽ እሱን ቪዲዮ እናስታውስ እሺ እናስታውስ ባለዝና ያደረገኝ አሸንተረሪ ያስከበረኝ ሜዳ ወንዙ የሚያኮራኝ አረ እንዴና ውሃው ናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረብኝ ለውለታው ዋለዳነኝ እና ከዘፈንሽለት በኋላ ምን አለሽ እሱ በቃ እኔ ከፈጣሪ በታች የዛን ሰዓት እንደዛ ሲለኝ ደስታ ነው የተሰማኝ አሁንም ያግዘኛል ማርያምን ብዙ ጥረት ነው እየጣረልኝ ያለው ምን አረግሽ ያን ሰዓት የዛን ሰዓት
በቃ አግዝሻለሁ አለኝ። የኢትዮጵያ አርቲስት አረግሻለሁ አለኝ። ካራዋክስ አሁንም እሱን ነገር ለኔ ሊያደርግልኝ እየጣረ ነው። አሁንም እሱ ነው እያኖረኝ ያለው። ከዛ በኋላ ወደ አዲስ አበባ ይዞሽ መጣ? አዎ ወደ አዲስ አበባ ይዞኝ መጣ። አቀባበል አረገልኝ። አሁንም የምፈልገውን ነገር ያደርግልኛል፣ ያግዘኛል በጣም። እሱ ደግሞ ለኔ በጣም ይለያል። ከዚህ በላይ የእህትነት ፍቅር ምን አለ? ይኸው እስኪ ጣሐት ነው አይደል? ቶኪዮ ደግሞ እዚህ ምግብ ስጠኝ እያለች ነው። እንክሽ አንተ የሽኮሬ ሙንጫሬ ጽበቅተይ ቴንክስ ነው ማለት ነው። what do you want? ምን እንደፈለግሽ ቶኪ? ምንድነው የምትፈልጊው? ምቾት ላይ ነሽ አንቺ ኪው ቱና ትወጃለሽ? ቱና ልስጥሽ? ጉድ ሞርኒንግ። ይሁሉ እንክብካቤ የሆነ ምክንያት አላት። ምንድን ነች? ምንድን የፈለግሽው? ለወኝ ፈልጊያለሁ። አያችሁ ጠርጋ ምናምን ከጨረሰች በኋላ ማለት ነው አዶናይ አለች። ወይዬ አልኳት። ዋናው ሰደን ታዲያ ነው ማለት ጫማዬን ጠርጋ ምናምን የሆነ ነገር እየመጣ እንደሆነ አውቄያለሁ። ጨረሰችና አዶናይ አለች። ወይዬ አልኳት። ዋናው ሰደን እሺ ወስድሻለሁ እኔ እሺ ነው ማለት ዛሬ ወስድሻለሁ። ማታ ስካይላይት ሄጃለሽ? ስካይላይት ሄጃለሽ ወይስ ሀያት? የት? ስካይላይት አይደል? ስካይላይት ትግል ያለበት የይቅርታ ልብ ነው ያለኝ እያለ ነው አዶናይ። እስኪ እንስማ። ድራማ ተፈጥሯል። በጣም ሰው ልቤ ይቅርታ አለው። because ብፁዕ እንዳልሆንኩኝ አውቃለሁ። በእናትህ ከይኔ ማጠፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋትን ማታ ይሆናል። መስማም ታስለቅሽ ነው አንቺ። በቃሽ። እወድሃለሁ ወንድሜ፣ አክብራለሁ። እሺ ምንድነሽ? እኔ ፍቅር እኔ እደጉ ተመንደጉ ያሰባችሁበት ድረሱ ብዬ እንደናት መርቃችኋለሁ። ቲክቶክ ልጆች አይመከርም። እኔም አቋርጣለሁ። አሁን ዝም ብዬ ትንሽ ልፈምስ ብዬ ነው እንጂ እንደዚህ እርግጠኛ ነገሮች ላይ የሚያደርግ ነገር ምንድን ነው? አንድ በር ተቆልፏል ብለሽ ካመንሽ ለምን ትከፍቺዋለሽ? ራይት እጅሽም ለራሱ አይሰራልሽም። ከ10 በላይ የተቆለፉብኝ በሮች ያጋጥሙኛል በየቀኑ። ከ10 በላይ ውድቀት። ከነዚህ 10 እና 11ኛው ስኬታማ ነች። ከራሴ ጋር ፍልሚያ ገባለሁ። ለዛም ነው ባይዘው እኔ ከማንም ሰው ጋር ማልወዳደረው። ለምንድን ነው እንደዛ ብለህ የምትነግረኝ? ማን ስለሆንክ ነው? ጧት እየተነሳው አሰርት ማድረግ ጀመርኩኝ። የምትፈልጊው ዓለም፣ የምትፈልጊው ህይወት፣ የምትፈልጊው ስኬት የምትስቢው በልብሽ ነው፣ በጭንቅላትሽ አይደለም። ሰዎችን አፕሊፍት ማድረግ ጀመርኩኝ። የሌላ ሰው ከፍታ የኔ ውድቀት እንዳልሆነ ተማርኩኝ። እሱን መረዳት ራሱ ትልቅ ነገር እኮ ነው። ወደ ወላይታ ሄጄ በፈረስ ነው የተቀበለኝ። ቪዲዮ ተለቋል። ማአት ፈረሶች ናቸው። ከዛ ህዝቡ እንዳለ ወጥቷል። በቃ ይጮሃል አዶናይ። እንዴት ነው ዝናን አንድ ሰው መሸከም ያለበት? ዝናን የምችለው ምስጋና ነው። አለበለዚያ በጣም መራራ ነው የምትሆነው። ስንት ቀን ነበር የታሰርከው? አይ ቲንክ 6 ቀን ምናምን። እንዴት ነበር? ውስጥ አሪፍ ነበር እውነት ለመናገር። ምግቡ ጸዴ ነበር። ባሪፍ አየኸው አንተ። ስለዚህ መፍቀድ ነው በቃ አለመቆጣጠር ህይወትን። አሁን ያለው ድራማ ተፈጥሯል። በጣም ሰው ልቤ ይቅርታ አለው። because ብፁዕ እንዳልሆንኩኝ አውቃለሁ። በእናትህ ውስጥህ ላይ ያለው ትልቅ ሆነ ስኬት ላይ የሚያደርስህ ነገር እሱ ነው። በዚህ መንገድ ያነጻቸው ማን ነው? ወንድሞቹ ሁሉ በአጠቃላይ የማረገውን ነገር ለካስ ይከታተሉ ነበር። ኢቭን እዛ ካናዳ ሆኜም ለራሱ እና ከኔ ጋር አብረው ነው ኮንፊደንት የሆኑት። ግን ያ ህፃን ልጅ ላይ ያለው አይምሮ ያልተበረዘ አይምሮ ነው። በጣም ንጹህና በጣም ንቁ የሆነ አይምሮ ነው። ተባረከ። ልቦና ይስጣ። Thank you so much. ለማሚስ የምታስተላልፊ መልእክት አለ? እናቴ በጣም ጀግና ናት። በእናቴ በጣም ነው የምኮራው። ዘወድ ማስተዋል እንዲታገል፣ እርቅ ያለበትን በማስተዋል እንዲያርቅ፣ ምንንም ነገር መለያየት፣ እንከን ማውጣት፣ ጉዳትን ማሰብ በጣም ቀላል ነገር ነው። በጣም ከባዱ ነገር የጋራ የሚያረግህን ነገር፣ የሚያስማማህን፣ ይቅርታ የሚያባብልህን ነገር ፈልጎ ማግኘት ነውና በማስተዋል እንዲሆን ከራስ ጥላቻ ሲጀመር ነው። ሰው ነቅቶ ራሱን ቁሞ ማየት መቀበል ሲያቅተው ነው ሌላ የሚቀበለው ነገር የሚፈልገው። ልክ ባይሆንም ራሱን አምኖ የተቀበለ ሰው ስተቶቹንም ልክ የሆኑትንም ነገሮች አምኖ የተቀበለ ሰው የሌላን ሰው ሲቀበል ሩም ስላለው እንዴ ይሄ ነገር ልክ ነው እንዴ ልክ አይደለም እንዴ የምንልበት ስፔስ ይሰጠናል። ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አትርሱ። ቤተሰቦች አመሰግናለሁ። መልካም ቀን፣ መልካም ምሽት።